ከአሊኤክስፕረስ ላይ እቃ ኦርደር ለማድረግ ፈልጋችሁ ነገር ግን የሚጠበቅባችሁ ነገር ካላወቃችሁ ይሄ ቪዲዮ ለእናንተ ነው። ታዲያ በዚህ ቪዲዮ አንድ እቃ ከአሊኤክስፕረስ ላይ ኦርደር ከማድረጋችሁ በፊት ማየት ያለባችሁ መሰረታዊ ነገሮችን እናነሳለን። እንዲሁም ደግሞ አንድ እቃ አብረን መርጠን ኦርደር እያደረግን ነው ሙሉ ፕሮሰሱን አሳያችኋለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ቻናል እናሳድገው። እንግዲህ ከአሊኤክስፕረስ ላይ እቃ ኦርደር ለማድረግ የሚጠበቅባችሁ 3 ነገሮች አሉ። ከነዛ ውስጥም አንዱ ፔመንት ሜተድ ነው። እንግዲህ አሊኤክስፕረስ ከዛሬ ድረስ የኢትዮጵያን ብር እየተቀበለ አይደለም። ስለዚህ ፔመንት ሜተድ የምትፈጽሙበት አንድ ማስተር ካርድ ወይ ደግሞ ቪዛም ሊሆን ይችላል፣ ፔፓልም ሊሆን ይችላል። እሱን መጠቀም አለባችሁ። ሁለተኛ ደግሞ ዩኤስዲቲ ነው። እንግዲህ እስከዛሬ ድረስ የኢትዮጵያን ብር እየተቀበለ ስላልሆነ ምን ከፍለው በዩኤስዲቲ ወይ ደግሞ በዶላር ስለሆነ የዶላርም እዛ ፔመንታችሁ ላይ ወይ ደግሞ ማስተር ካርዳችሁ ላይ ሊኖራችሁ ይገባል። ሶስተኛ ደግሞ ሺፒንግ አድሬስ ነው ወይ ደግሞ እናንተ ባላችሁበት አድሬስ እንዲመጣላችሁ ትክክለኛ አድሬስ ማሙላት አለባችሁ። ስለዚህ ከአሊኤክስፕረስ ላይ እቃ ኦርደር ለማድረግ የሚጠበቅባቸው ነገሮች እነዚህ ናቸው። ታዲያ አሁን አንድ እቃ አብረን መርጠን እናዛለን። እንዲሁም ደግሞ ምኑን ማየት እንዳለባችሁ ስታዙ አሳያችኋለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ቻናል እናሳድገው። ሶ ጋይስ አሁንም የአሊኤክስፕረስ ቆይታችን እየቀጠለ ነው። እንግዲህ አሊኤክስፕረስ አፕሊኬሽን ላይ እያንዳንዱን ነገር ስቴፕ ባይ ስቴፕ እያሳያችሁ ነው። ይሄኛው የአራተኛ ፓርት ነው ማለት ነው። ዛሬ ደግሞ እንዴት አድርጋችሁ እቃ መርጣችሁ በትክክለኛ መንገድ ማዘዝ እንደምትችሉና ምኑን ማየት እንዳለባችሁ ምኑን ደግሞ ኤቭሪቲንጉን ማየት እንዳለባችሁ ነው ማሳያችሁ። ሶ ለቻናሉ አዲስ ሲሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ለቻናሉ አዲስ ሲሆናችሁ አሁንም ሰብስክራይብ አድርጉ ጋይስ፣ እያደገልኝ ስላልሆነ ብታበረታቱኝ ደስ ይለኛልና የምትፈልጉትን እቃ እዚህ ጋር ከመረጣችሁ በኋላ ለእናንተ ማሳየት ያክል እንዴት አድርጋችሁ ሪቪውን አይታችሁ ምንም ኳሊቲውን እንዴት አድርጋችሁ አይታችሁ ማዘዝ እንደምትችሉ ነው ማሳያችሁ። ለምሳሌ አንድ እቃ መርጥና ደስ ያለኝን ለእናንተ አሳያችኋለሁ እንዴት አድርጋችሁ ማዘዝ እንደምትችሉ። ለምሳሌ ይሄኛውን ሪንግ ሊዮና በዚህ ሪንግ ዙሪያ እንዴት አድርጋችሁ የእቃውን ኳሊቲ ማየት እንደምትችሉ ሪቪው እንዴት አድርጋችሁ ማየት እንዳለባችሁ ነው ማሳያችሁ። ይሄንን አንዴ ክሊክ ስታደርጉት እያንዳንዱን በተለያየ ከለር ላይ ያሳያችሁ ይችላል። ሶ የምትፈልጉትን እቃ ታያላችሁ። ከለሩን ከወደዳችሁት ታያላችሁ። እዚህ ጋር ተነኩትና እያንዳንዱ የተጻፈውን አሁን ይሄ 4 ምናምን እንትን አለው ሬት አለው። ሶ ይሄ እቃ አሪፍ ነው ይመስለኛል እና ብዙ ሰዎች ሪቪው ሰጥተዋል። ይሄው 10 ሪቪዎች አሉ እጁ ላይ አድርጎ ያዘዙ ሰዎች ናቸው። እንግዲህ ይሄ ከነ እቃው ነው ይሄን ይመስላል ማለት ነው። ሶ አሊኤክስፕረስ ላይ ከዚህ እነዚህ የገዙት ናቸው ማለት ነው። ሶ ምን አይነት ሪቪው አለው? ሬቱ ራሱ 4.5 ምናምን ነው። አንዱ I don't know if my middle finger stopping was 60 circumstance I love it። በቃ ይሄ በጣም ሪቪው ግን ይሄን ሪቪው አንዳንድ ቦታ ላይ መጠራጠር አለባቸው ራሳቸው የሚጽፉ ማሉ ስለሆነ እናንተ መጠራጠር አለባችሁ። ሶ በዚህ መንገድ ከአሊኤክስፕረስ ላይ ቀስታዙ ሪቪውን ሰው ይጻፉን ሪቪው እንዲሁም ደግሞ እጃቸው ላይ ከዚህ በፊት ሰው አዟል እንደ እንቃ የሚለውን ታያላችሁ። ይሄ እቃ ከተመቻችሁ አድ ካርት ማለት ትችላላችሁ። ባይዘው ግን እኔ ለናንተ ለማሳየት ተከል ስለሆነ ይሄንን እቃ መልሼ ሪቪውን በደንብ ማየት ከፈለኩኝ ይኸው እዚህ ጋር ሪቪው የሚለውን እነካዋለሁ ከላይ። ሶ ሪቪው ካልኩት ደግሞ ዲስክሪፕሽኑን ማየት እችላለሁ። ባይዘው ይኸው እዚህ ጋር ዲስክሪፕሽኑ ተጽፏል። ፕሮዳክት ዲቴይልስ ስለ ስፔሲፊኬሽን ብሎ ማተር ሃይ ኮንሰርነር እያንዳንዱ ነገር ጽፏል። እዚህ ጋር ማየት ትችላላችሁ። ሪኮመንዴሽን ይላል ራሱ ሪኮመንድ ያደርጋችኋልና በዚህ መንገድ እንደምትፈልጉ አድርጋችሁ የእቃውን ሪቪው ማየት ትችላላችሁ። ካልፈለጋችሁ ደግሞ እቃውን ከመረጣችሁ በኋላ አድ ካርት ብላችሁ ሌላም እቃ ማየት ትችላላችሁ። ሶ በዚህ መንገድ ሺፒንግ አድሬስ ሞልታችሁ ከሆነ በትክክለኛ መንገድ ሪቪውን አይታችሁ እቃው ከተመቻችሁ ማዘዝ ትችላላችሁ ማለት ነው። እንግዲህ አሊኤክስፕረስ ላይ የሚቀረን እቃውን ያዘዛችሁትን እቃ እንዴት አድርጋችሁ ትራክ ማድረግ እንዳለባችሁ ነው የሚቀረን። ስለዚህ ያንን ትራክ እንዴት እንደምታደርጉና እንዴት አድርጋችሁ ደግሞ ጉምሩክ ላይ ምን እንደሚሟላባት ምን እንደምትጠይቅ ጉምሩክ ላይ ወይ ደግሞ ፖስታ ቤት ውስጥ አዳዲስ የወጡ ህጎች አሊኤክስፕረስ ላይ ተያይዞ እያንዳንዱ ነገር ስለማንሳያችሁ ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ ተጠባበቁ። እንዲሁም ደግሞ ጥያቄ ካላችሁ አሊኤክስፕረስ ብቻ ሳይሆን ሼን ላይ፣ አማዞን፣ አሊባባ ላይ የተያያዙ ነገሮች ጥያቄ ካላችሁ ድሮፕ አድርጉልኝ። እያንዳንዱን ኮመንት ቶሎ መልሳለሁ። ስለዚህ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ መልካም ቆይታ። እወዳችኋለሁ።